ከዛ ሁለት ሶስት ሴቶች ጥቁር ጻፊልኝ። የስ ቤታ አው ቲክቶክ ላይ ቀይዋል ልጅ አቃታለሁኝ። ቀይዋል ልጅ ቲክቶክ ላይ አቃታለሁ። እናት እስቀይዋል አላ የት ምቀኛ ይበዛ። አይ አምላኪ ወይ ታኝ እኮ ነው የሚለኝ በዚህ ሰዓት 11 ሰዓት ሆኗል። ቲክቶክ አይጠፋም ካሉ በቃ ወጣው። እንዴት እሺ ላስጥፋው? ምንም አልታደርኩም ዛሬ ሳራውዲያ ልጅቱ ሳላወራ ለወሬ ፍት ብዬ አንድ ቀንማ ሞተታ ምን አለበት ግን? ኧረ ተወኝ ግን ምቀኛ አትሁንብኝ ግን እንዴ መጥፎ ነገር እኮ አልጻፈችም። አንድ ፎሎወር ኧረ በኢየሱስ ስም አንዴ ጠብቁኝ። አንዴ ጠብቁኝ። አንድ ሰከንድ ጠብቁኝ። አንተ ቀማላም ቲክቶክ ቆይ ጠብቀኝ። ቴኖሽ ምኑ ከምኑ ነክች አለው አለሽ በሉኝ። ከቲክቶክ ደግሞ ከካምፓኒው ልጣላ አለሽ በሉኝ። አይ ቲንክ አለሽ በሉኝ። እስኪ ወዲያችሁ አለውኝ አጥፍቼው መጣው እንዳውን ያመዳን ያለምዬ ከህዝቡ ጨርሼ ከካምፓኒው ልጣላ አሁን ደግሞ ይቀርኝ አለው ጻፉ እስኪ። አይኔ ደግሞ ታውቃላችሁ ለራሴ ጩጬ ነው አይኔ ቀልጧል። ልጅ እሺ ምን ይያሉ ነው አለ። እሺ እግዚአብሔር ይስጣችኋለሁ። ዳዊት ጽጌ ኮንሰርት ዱባይ ኦገስት 29 እናኛ ዱባይ። እናንተ ዱባይን ገልብጣችሁ አንብቡት። ዛሬ ገና ነው ያወቅኩት። ኮሜንት ላይ የሆነ ፖስት ላይ አንብቤ ዱባይን ገልብጣችሁ አንብቡት ጋይስ ዱባይን ገልብጣችሁ አንብቡት በአማርኛ ዱባይ በሉና ጻፉ። ቆይ ከዛ ተዋላ አንብቡትኝ። ዛሬ ነው ያየሁት። ዱባይ በሉና ጻፉና ተጀርባ አንብቡትኝ ጋይስ። ከኋላ ጀምራችሁ አንብቡት እኮ ዱባይ አላችሁ አይደለ? ዱባይ ራይት። ከኋላ አንብቡትኝ። ጎበዞች በዚህማ እኮ ቆቅ ናችሁ። ንቅት ትላላችሁ ትምህርት ላይ እንጂ ዜሮ ተያይዘን እዚህ